በትናንትናው ዕለት ተግባራዊ የተደረገው አዲሱ የብር ኖት የዋጋ ግሽበቱን በማስተካከል ኢኮኖሚውን ለማረጋጋት የሚጫወተው ሚና ከፍተኛ ነው አሉ የዘርፉ ምሁራን። ከዚህ ቀደም በገንዘብ ዝውውር ውስጥ ያልነበረው አዲሱን የ200 ብር ኖትን ጨምሮ በሀገራችን ነባሮቹን የ10 የ50 እና የ100 ብር ኖቶችን የሚተኩ አዲስ የገንዘብ ኖቶች ናቸው በትናንትናው ዕለት ይፋ የተደረጉት። ምሁራኑ ለተግባራዊነቱ ሁሉም ሊተባበር ይገባል ብለዋል። አዲስ ጸጋይ ዝርዝሩን አዘጋጅቶታል። የኢትዮጵያ ብሔራዊ ባንክ በርካታ ገንዘብ ከባንኮች ውጭ ይዘዋወራል ይላል። ይህ በህገወጥ መልኩ የሚዘዋወር ገንዘብ ታዲያ በሀገሪቱ አንድም ለተለያዩ ወንጀሎች ማስፈጸሚያ አንድም ደግሞ ግብርን በአግባቡ አሳውቆ ላለመክፈል ምክንያት ሆኖ የሀገሪቱን ኢኮኖሚ ሲጎዳ ነበር። ይህም የብር ኖቶቹን በአዲስ ለመለወጥ ዋነኛው ምክንያት ነው ይላሉ የብሔራዊ ባንኩ ገዢ ዶክተር ይናገር ደሴ። ይህ ገንዘብ ከባንክ ውጭ ያለው ለጤናማ ስራ ሳይሆን በአብዛኛው ለህገወጥ ስራ፣ ለወንጀል ስራ እና አጠቃላይ ኢኮኖሚ በሚጎዱ ጉዳዮች ላይ የሚውል ነው። ሌላው በማህበረሰቡ ዘንድ በተለይ አንዳንድ የንግዱ ማህበረሰብ ሰዎች ግብር ላለመክፈል ያላቸውን ገቢ ላለማሳወቅ ብራቸውን ከባንኮች ያስቀምጣሉ። ለዚህ ስራ የሚውልን ጥሬ ገንዘብ በሆነ መንገድ ከስራ ውጭ እንዲሆን ማድረግ ያስፈልጋል። ስለዚህ አንዱ ይሄንን ለማድረግ ብርን መቀየር አስፈላጊነቱ ላይ ከዚህ ጋር የሚያያዝም ጉዳይ አለው። ከዚህ በተጨማሪም የብር ኖቶቹ ለውጥ ከዚህ በፊት ብሔራዊ ባንኩ አውጥቷቸው የነበሩትን በቀን ከ200,000 በላይ ለግለሰብ ከ300,000 ብር በላይ ደግሞ ለድርጅቶች ማውጣት እንዳይችሉ የሚያደርገውን መመሪያ ተፈጻሚነት የበለጠ ጠንካራ ያደርገዋል ብለዋል። አዲሶቹ የብር ኖቶች በተለይ አይነ ስውራን እንዲለዩዋቸው አመቺ ይሆናሉ። የደህንነት መጠበቂያ ምልክቶቹም በቀላሉ የማይሰሩ በመሆናቸው የህገወጥ የብር ኖቶች ህትመትን ለመቆጣጠር ትልቅ ሚና ይኖረዋል ብለዋል ዶክተር ይናገር። የአዲስ አበባ ዩኒቨርሲቲ ኢኮኖሚክስ መምህር የሆኑት ፕሮፌሰር አለማየሁ ገዳ እንደሚሉትም በሀገሪቱ ያለው ዋጋ ግሽበትንም ለመቆጣጠር የብር ኖቶቹ ለውጥ አንዱ መፍትሄ ስለሚሆን እጅጉን አስፈላጊ ነበር። ባለፈው 3-4 አመት ኢንፍሌሽኑ ጣራ ደርሷል እዚህ ሀገር እና በዚህ ስሌት ደግሞ የባሰ እየጨመረ ነው የሚሄደው። ስለዚህ ይሄ ምን ያደርጋል? እያንዳንዱ እጃችን ላይ ያለውን ብር ዋጋ ያሳጣዋል። 1 ብር ብትወስዳት አሁን ጠፍታለች፣ 10 ብር እየጠፋች ነው፣ ቀጥሎ 100 ነው የሚጠፋው። ስለዚህ ሲበለወጡ ቆንጆ ነው። የብር ኖቶቹ ለውጥ የባንኮችን አቅም የማሳደግና የህጋዊ ገንዘቦችን እንቅስቃሴ ሊያጠናክርም ይችላል። ለረጅም ዓመታት በፋይናንስ ዘርፍ ላይ ልምድ ያላቸውና የህብረት ባንክና ኢንሹራንስ የቦርድ አባል አቶ ኢየሱስ ወርቅ ዛፉም የብር ኖቶቹ ለውጥ ለባንኮች የሚሆን ለሀገሪቱ ኢኮኖሚ ጥሩ እድል የሚፈጥር ነው። እጅግ በጣም ከፍተኛ ተቀማጭ ገንዘብ ወደ ባንኩ እንዲመጣ ያደርጋል ተብሎ ይታሰባል። ከባንክ ሲስተም ውጭ አለ የተባለው ብር ወደ ባንክ በሚመለስበትና ገንዘቦችን አወጣጣቸውን በተሻለ መቆጣጠር በሚቻልበት ጊዜ ኢንፍሌሽኑንም በተወሰነ ደረጃ የመቆጣጠሩ እድል ይኖራል። የብር ኖቶቹን የመለወጥ ሂደት በከፍተኛ ጥንቃቄ እንዲደረግ ለባንኮችም መመሪያ አስተላልፈናል የሚሉት ዶክተር ይናገር፣ ከዚህ ውጪ ግን መመሪያዎቹን በሚጥሱና ከህገ ወጦች ጋር የሚተባበሩ ባንኮች ከተገኙ እንደ ጥፋታቸው ህጋዊ እርምጃ እንደሚወሰድ ጠቁመዋል። ማንኛውም ግለሰብም በራሱ ስም የተከፈተ የባንክ ደብተር ወይም አካውንትን ብቻ በመጠቀም የብር ኖቶቹን እንደሚቀይር ጠቁመዋል። ብር ለመቀየር ይዞ የሚሄድ ሰው በራሱ ስም ነው አካውንት የሚከፈተው፣ ውክልና አይቻልም። ይሄ ምክንያቱ ራሳቸው ያልሆነውን ገንዘብ ይዘው ለመቀየር የሚሄዱ ሰዎች ስለሚኖሩ እና ለሌላ ሰው አካውንት ውስጥ ማስቀረት ስላለብን እያንዳንዱ የሚሄድ ሰው በራሱ ስም መታወቂያውን አሳይቶ የብር መቀየሩን ስራ ይሰራል ማለት ነው። አቶ ኢየሱስ ወርቅ ዛፉም ባንኮች የተሰጣቸውን ኃላፊነት በተገቢው ሁኔታ መወጣት እንዳለባቸው ይጠቁማሉ። አሁን አደራ የተሰጠው የአፈጻጸሙ ጉዳይ ነው። የአፈጻጸሙም ጉዳይ በተቻለ መጠን ህጋዊ ተጠቃሚዎችን ሳያስቸግር ከዛ ውጭ ደግሞ ላሉት ይሄ ህገወጥ አሰራር እንዳይዘልቅ ወይንም እንዳይቀጥል በተቻለ መጠን ለማጣበብ የሚያስችል የሚያፈጻጸም ፕሮግራም ነው። የኢኮኖሚክስ መምህሩ ፕሮፌሰር አለማየሁ ገዳ ከዚህ በኋላ ግን በርካታ ብሮችም ከገንዘብ ተቋማት ውጭ እንዳይንቀሳቀሱ የተለያዩ ስልቶችን በመዘርጋትና የጥሬ ገንዘብ ዝውውርን በኤሌክትሮኒክስ መንገድ በመተካት ዘላቂ መፍትሄን ማምጣት ይቻላል። ከብር ወጥተን ወደ ኤሌክትሮኒክ ሲስተም ይሄ ነው። ፈረንጆቹ ኤሌክትሮኒክ ሲስተም ነው የሚጠቀሙት፣ ለኛ ሊከብድ። እኛ ግን ሞባይል ፔመንት ሲስተም ዴቨሎፕ ማድረግ እንችላለን። መንግስት አስቧል ይሄንን ነገር ለማድረግ ሞባይል
ሲስተም ለማስፋፋት ግን ያለ የሌለ ጉልበቱን ተጠቅሞ ሰዎች ወደ ሞባይል ሲስተም እንዲገቡ ቢደረግ አንድ ሰስተነብል ሶሉሽን ነው። ሁለተኛ ማአት የኢኮኖሚክ አድቫንቴጆች አሉ። ምልክ ኪስ የሚቀመጥ የነበረ ብር በሙሉ ሲስተም ውስጥ ይገባል። ስለዚህ ያ ደግሞ እውቀት ከተጠቀምክበት በጣም ወደ ሞባይል ሲስተም እንድንሄድ መንግስት ያለ የሌለ ኃይል እዛ ላይ ማረባረብ ነው ሰስተነብል ሶሉሽን የሚመስል። ብሔራዊ ባንክ በህገወጥ መልኩ በሌሎች ሀገራት በድንበር የሚገቡ የገንዘብ ኖቶችም እንዳይኖሩ ከፍተኛ ዝግጅት አድርጓል። የጸጥታ ተቋማትም በዚህ ላይ ዝግጅት አድርገዋል። ችሎት ላይ ደርሰናል። 7 ስናይፐርና 7 አጉሊ መነጽር ወደ ሀገር ውስጥ ሲያስገባ የተያዘው መሐመድ አብደላ የተባለ ግለሰብ ላይ አቃቤ ህግ ክስ መሰረተ። ክሱ በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ልዩ ወንጀል ችሎት ነው የተመሰረተው። የፌዴራል ጠቅላይ አቃቤ ህግ ክስ እንደሚያመለክተው በነሐሴ 25 ቀን 2012 ዓ.ም ከጠዋቱ 4 ሰዓት ላይ ከሳውዲ አረቢያ ወደ አዲስ አበባ 7 ስናይፐር የጦር መሳሪያ፣ 7 አጉሊ መነጽርና 21 የመነጽር ማስተካከያ መሳሪያ ወደ ሀገር ውስጥ ሲያስገባ በቦሌ አውሮፕላን ማረፊያ በቁጥጥር ስር ውሏል። በዚህም ግለሰቡ ያልተፈቀደ የጦር መሳሪያ ወደ ሀገር ውስጥ በማስገባትና ይዞ በመገኘት 2 ክስ ተከፍቶበታል። መረጃውን ያደረሰችን ባልደረባችን ታሪክ አዱኛ ናት። ከውጭ ለዝርዝር የመረጥነው ጉዳይ ላይ ደርሰናል። በቀጣዩ ህዳር ወር በሚካሄደው የአሜሪካ ፕሬዝዳንታዊ ምርጫ የአየር ንብረት ለውጥ በዲሞክራትና በሪፐብሊካን መካከል አንዱ የመፎካከሪያ አውድ ሆኖ ዛሬም ከፊት ቀርቧል። ዋሽንግተን በወቅቱ ፕሬዝዳንቷ ውድቅ ያደረገቻቸው ዓለም አቀፍ ስምምነቶች አሁን ላይ ዋጋ ያስከፈላት ሲሆን የካሊፎርኒያው ሰደድ እሳትም የዚሁ ማሳያ ነው ብለዋል ምሁራን። በዚህም በቀጣዩ የአሜሪካ ምርጫ ፕሬዝዳንት ዶናልድ ትራምፕ በጆ ባይደን አብላጫ ሊወሰድባቸው ይችላል ተብሏል። መሐመድ አሊ ተጨማሪውን ይዟል። በርግጥ ሰውየው ውድቅ ያደረጓቸውና የደረቀ ቀለማቸውን ቀዳደው ቆሻሻ ገንዳ ውስጥ የጨመሯቸው ዓለም አቀፍ ስምምነቶች ለሀገራቸው አሜሪካም ይሁን ለቀሪው የዓለም አቀፉ ማህበረሰብ የነበራቸው ጥብቅናና አለኝታነትን ያረጋገጠ ለመሆኑ አሁን በአሜሪካ እየሆነ ያለው ሁነኛ ማረጋገጫ ነው ይላል ዋሽንግተን ፖስት። ትራምፕና ውድቅ ያደረጓቸው ዓለም አቀፍ ስምምነቶች ያስከፈሏቸውን ዋጋ የሚያትተው ዘገባ መረጃዎች እንደሚጠቁሙት ዓለም አሁን ላይ ዙሪያዋን እንደ ሐረግ ተብትቦ ዜጎቿን ክፉኛ እያጠቃባት የሚገኘው የኮሮና ቫይረስ ባሻገር ነገሮች አስቸኳይ መፍትሄ ካልተሰጣቸው ዓለም አቀፉ የአየር ንብረት ለውጥ በእጅጉ የከፋና አስፈሪ አደጋን እንደደቀነም ያመላክታሉ። አዣንስ ፍራንስ ፕሬስ የተባበሩት መንግስታት ድርጅትን መረጃ ዋቢ አድርጎ ባወጣው ዘገባው አሁን ላይ የውቅያኖሶች የውሃ መጠን እየጨመረ የአትላንቲክ በረዶ ግግርም በአስፈሪ ፍጥነት እየቀለጠ በርካታ ደሴቶችም በውሃ የመጥለቅለቅ ስጋት ፊት ለፊታቸው ተጋርጦባቸዋል። አሁን በአሜሪካ እየሆነ ያለው ደግሞ ከሙቀት መጨመር ጋርና ከበካይ ጋዝ ልቀት መታመቅ ጋር ተዳምሮ የተከሰተ አደጋ ስለመሆኑም አስነብቧል። ይህ የአየር ንብረት ለውጥ ሁኔታም በቀጣዩ የአሜሪካ ፕሬዝዳንታዊ ምርጫ ላይ ከፍተኛ የመፋለሚያ አውድ እንደሚሆን በርካቶች አሁን በሚደረጉ የምርጫ ቅስቀሳዎች የሚታዩ ፍንጮችን በመመልከት ግምታቸውን እያስቀመጡም ናቸው። የሲኤንኤኑ ተንታኝ ስቴፈን ኮሊንሰን እንደሚለው ፕሬዝዳንት ዶናልድ ትራምፕ ውድቅ ያደረጓቸው ዓለም አቀፍ ስምምነቶች ዋሽንግተንን በተቀናቃኞቿ ላይ የነበራትን ክብርና ዝና ዝቅ እንዲል አድርጎታል። ከዚያም ባለፈ የነበራትን ተሰሚነትና ተጽዕኖ ፈጣሪነትም ያሳጣት ሲሆን ከጥብቅና ጠንካራ ወዳጆቿ ጋር ሳይቀርም ፊት አዟዙሯታል። አሁን ደግሞ ይላል ተንታኙ አሜሪካን በተለይም ካሊፎርኒያን እየለበለበ ያለውና በርካታ ዜጎቿን ከቤት ንብረታቸው አፈናቅሎ በቢሊዮን የሚቆጠር ንብረትን እያወደመ ያለውና የዜጎችን ሕይወትም እየቀጠፈ የሚገኘው ሰደድ እሳትም የዚሁ ውጤት ለመሆኑም ይሞግታል። ከዚህ በተጨማሪም እንደ ሮይተርስ ዘገባ በቀጣዩ የአሜሪካ የህዳር ወር ፕሬዝዳንታዊ ምርጫ ዴሞክራትና ሪፐብሊካንን ከሚያፋጥጧቸው የአየር ንብረት ለውጥ ጉዳይና ኮሮና ቫይረስ ስርጭት መስፋፋት መሆናቸውን አመላክቶ የተፎካካሪዎቹ የምርጫ ቅስቀሳም በዚህ ላይ ማተኮሩ በእርግጥም የትኩረቱ ነጥብ መሆኑ ማረጋገጫ ነው ሲልም ያሳያል። የኒውዮርክ ታይምሱ ሜጋን ቫዝኪዩዝም እንደሚለው በሚካሄዱ የምርጫ ቅስቀሳዎች የዴሞክራቱ ተወካይ ጆ ባይደን ያራመዱ ያሉት አቋማቸው ፕሬዝዳንት ዶናልድ ትራምፕን ክፉኛ እንቅልፍ ነስቷቸዋል። በተለይም ደግሞ ሰውየው ከሳይንስ ጋር ክፉኛ መራራቃቸውና መቃቃራቸው ለዚህ አይነተኛ ስጋታቸው ሁነኛ ምንጭ ነውም ተብሏል። ይሁን እንጂ ለነገሮች ስሜታዊ ምላሽን እንጂ በተጠናና ዘላቂ መፍትሄ ላይ ትኩረት አይሰጡም የሚባሉት የወቅቱ የአሜሪካ ፕሬዝዳንት ለችግሮቹ መፍትሄ ለማስገኘት ከከፍተኛ አማካሪዎቻቸውና ከባለሙያዎቻቸው ጋር ጠንክረው ለመስራት ቁርጠኝነታቸውን ገልጸዋል፣ ውይይትም ጀምረዋል ተብሏል። ዳሩ ግን ይላሉ ምሁራን ፕሬዝዳንቱ ይህንን ቢሉም የሚሰሩትና የሚናገሩት ሆድና ጀርባ በመሆናቸው አሁንም ለሙያተኞቻቸው ጥናትም ይሁን ምክረ ሐሳብ ቦታና ጊዜ ሰጥተው ይተገብሩታል የሚለው ከምርጫ
ከምርጫ መወዳደሪያነትና ከመፈክር የሚዘል አይመስልም በማለትም ከወዲሁ ስጋታቸውን እያስቀመጡ ናቸው። ያም ሆነ ይህ ግን ቀጣዩ ፕሬዝዳንታዊ ምርጫ ላይ ያልተጠበቁ ውጤቶች ሊመዘገቡ እንደሚችሉ የሚገልጸው ቢቢሲ ካሊፎርኒያን እየለበለባት ያለው እሳትን ለማጥፋት መንግስት ያሳየው ቸልተኝነት በተለይም ሪፐብሊካኖችን በቀጣዩ ምርጫ ዋጋ እንዳያስከፍላቸው ያሰጋል በማለት ቢሊዮነሩ ፕሬዝዳንት ዶናልድ ትራምፕ ካዛውንቱ ፖለቲከኛ ተፎካካሪያቸው ጆ ባይደን ያልተጠበቁ ፈተናዎች እየተጋረጡባቸው መሆኑንም አመላክቷል። አሶሺየትድ ፕሬስ በበኩሉ ፕሬዝዳንቱ የስልጣን ቆይታቸው የሚያከትምበት ጊዜ ስለመቃረቡ ይገልጻል። ለዚህም በዋነኛነት ከፍተኛ የሳይንስ ጠበብቶች፣ ምሁራን፣ ተመራማሪዎችና ሐሳብ አፍላቂዎች ጋር ያላቸው የተቃርኖ ጉዞ ዋና ምክንያት ስለመሆኑም አስቀምጧል። በአጠቃላይ ፕሬዝዳንት ዶናልድ ትራምፕ ከሳይንስ ጋር ያላቸው ቀረቤታና ለሳይንስም ያላቸው አመለካከት ለቀጣይ የአሜሪካ ጉዞም አስፈላጊ ነው ተብሎ የሚታመን አይደለም ይላል ዘገባው። በቀጣዩ ምርጫ አሸናፊ የሚሆነው ፕሬዝዳንት በተለያዩ ችግሮች ውስጥ ለተዘፈቀችው ከጎረቤቶቿና አጋር ጠንካራ ወዳጆቿ ጋር የተቃቃረችውን አሜሪካና በርካታ ዓለም አቀፍ ስምምነቶችን የገፋችውን ዋሽንግተንን ወደ ምህዋሯ መመለስና ፈተናዎችን በጥበብ መወጣት የሚሉት ቅድሚያ ሊሰጣቸው የሚገቡ አስቸኳይና ጠንካራ የቤት ስራዎች እንደሚሆኑባቸውም ተንታኞች ከወዲሁ ግምታቸውን እያስቀመጡ ናቸው። ዜና በጽሔቱ በዚህ አብቅቷል። ትዕግስት ስለሽነኝ